አዶናይ የቢኪላ አዋርድ የዓመቱ የወጣቶች ተጽዕኖ ፈጣሪ አሸናፊ ሆነ። በዲጂታል ሚዲያና በማህበራዊ ዘርፍ በወጣቶች ዘንድ ከፍተኛ ተወዳጅነትን ያተረፈው ወጣቱ የይዘት ፈጣሪ አዶናይ በካናዳ በሚዘጋጀው ዓለም አቀፉ የ2026 የቢኪላ አዋርድ የዓመቱ ዩዝ ኢምፓክት አዋርድ አሸናፊ በመሆን መጠራቱ ተገልጿል። ከዚህ ቀደም እንደ አርቲስት ቴዲ አፍሮ ያሉ ታዋቂ ግለሰቦች የተቀበሉትን ይህንን ስመጥር የክብር ሽልማት ዘንድሮ ወጣቱ አዶናይ መረከቡ በዲጂታል ሚዲያው ዘርፍ ላሳየው የላቀ እንቅስቃሴና በወጣቶች ላይ ላሳደረው አዎንታዊ ተጽዕኖ የተሰጠ ትልቅ ዕውቅና ተደርጎ ተወስዷል ሲሉ በርካቶች ሐሳብ እየሰጡበት ይገኛል። የአዶናይ አድናቂዎች ሁላችሁም አዶናይን እንኳን ደስ ያለ በሉት። አዶናይን አስመልክቶ በዚህ ሰዓት የወጣ አንድ ጥብቅ መረጃ አለ፣ ልንገራችሁ። ቴዲ አፍሮ ያነሳውን ታዋቂ የክብር ዋንጫ አዶናይ በእጁ አስገብቶታል። በዲጂታል ሚዲያና በማህበራዊ ዘርፍ በበርካታ ወጣቶች ዘንድ የሚወደደው ወጣቱ አዶናይ በካናዳ በሚዘጋጀው ዓለም አቀፍና ታዋቂውን የቢኪላ አዋርድ አሸናፊ በመሆን መጠራቱ ተገልጿል። ይህ ሽልማት በዲጂታል ሚዲያው ላሳየው የላቀ እንቅስቃሴና በወጣቶች ላይ ላሳደረው አዎንታዊ ተጽዕኖ የተሰጠ ትልቅ ዕውቅና ነው ተብሏል። ከአዶናይ በተጨማሪም ሎሬት አርቲስት አፈወርቅ ተክሌ፣ የሰንሻይን ኢንቨስትመንት ግሩፕ መስራች አቶ ሳሙኤል ታፈሰና ሌሎች በርካታ ኢትዮጵያውያን ዕውቅናን አግኝተዋል ተብሏል። ለተጨማሪ መረጃ ፎሎ ማድረጋችሁ እንዳዘነጉ። ሰላም ጋይስ እንደምን አላችሁ? አዶናይ እንግዲህ የዚህ ዓመት ምርጥ ተጽዕኖ ፈጣሪ በመሆን የቢኪላ አዋርድ አሸናፊ ሆኗል። በኢትዮጵያ ትልቁ አዋርድ ማለት ነው። የዓመቱ ምናምን ትልቁ አዋርድ ነው ያሸነፈው። ይህ ነው ወንድሜ፣ እንኳን ደስ ያለ። ሁልጊዜም አሸናፊ ነህ። ለዛም በስራ እያሳየ ነው። ወዳለሁ።